ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ተመልካቾቻችን በእያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልን አጫጭርና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ኅዳር 12 ቀን የሚከበረው የሊቀ መላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በመላው ዓለም በደማቅ ሁኔታ ተከብሮ ውሏል። መላእክት ቅዱስ ሚካኤል ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር አገረ ስብከት በደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን በተለምዶ ሽንቁሩ ሚካኤል ተብሎ በሚታወቀው ቦታ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ በተገኙበት በታላቅ ድምቀት ተከብሮ ውሏል። የመጋቤ ብሉይ ቅዱስ ሚካኤል ዓመታዊ ክብረ በዓል በሸገር ከተማ አገረ ስብከት በቡራዩ ጉጄ መልካኖኖ ክፍላተ ከተማ በወይብላ ማይደረ መለኮት ቅድስተ ማርያምና ቅዱስ ሚካኤልም እንዲሁም በገፈርሳ ደብረ ሰይል ቅዱስ ሚካኤል ቤተ ክርስቲያን በደቡብ ምዕራብ ሸዋ አገረ ስብከት በወሊሶ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በለኩ ቅዱስ ሚካኤል ካቴድራል ቤተ ክርስቲያን በደማቅ ሁኔታ ተከብሮ እንደዋለ መረጃዎች ያመለክታሉ። በተጨማሪም ዛሬ በያዝናቸው መረጃዎች በሚኒሶታና አካባቢዋ አገረ ስብከት ለአገረ ስብከቱ ጽሕፈት ቤትና ለአገረ ስብከቱ ሊቀ ጳጳስ እንዲሁም በእንግድነት ለሚመጡት ብፁዓን አበው ሊቃነ ጳጳሳት ማረፊያ የሚሆን መንበረ ጵጵስና ቤት ግዢ ፈጽሞ የቁልፍ ርክክብ ስነ ስርዓት ተካሂዷል። በተጨማሪም የመላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በደማቅ ሁኔታ ተከብሮ የዋለ ሲሆን የማታውን ፕሮግራም በተለያዩ አብያተ ክርስቲያናት መንፈሳዊ ጉባኤያት በመዘርጋት ታላላቅ አብያተ ክርስቲያናት ላይ ታላላቅ አገልጋዮች በመገኘት መንፈሳዊ አገልግሎቶችን ሰጥቷል።